ጦርነት የሚነሳ ከሆነ የኢትዮጵያ ጦር አስመራን ጭምር ሊቆጣጠር ይችላል ሲሉ ምሁሩ ተናገሩ። የኤርትራ መንግስት ካልተወገደ በስተቀር ቀጠናው ሰላም አይሆንም ያሉት ምሁሩ የኢትዮጵያ መንግስት ከአሰብ ባሻገር አስመራን ይቆጣጠራል ብለዋል። ከሰሞኑ ኢትዮጵያ የኤርትራን የአገርነት እውቅና ልታነሳ ትችላለች በሚል ሐሳቦች እየተነሱ ሲሆን ምናልባትም ሀገራቱ ወደ ግጭት የሚገቡ ከሆነ ኢትዮጵያ አሰብን ብቻ ሳይሆን አስመራን ልትቆጣጠር ትችላለች ሲሉ የህግ ምሁሩ ዶክተር ሲሳይ መንግስቴ ተናግረዋል። ተንታኞች የኢትዮጵያ መንግስት የባህር በሩን ተቆጣጥሮ ሻዕቢያን የሚያስወግድ ከሆነ ለኤርትራ ዘላቂ ነጻነትን የሚያጎናጽፍ እርምጃ ይሆናል እያሉ ናቸው። ሻዕቢያ ከኢትዮጵያ ታሪካዊ ጠላቶች ጋር በማበር የኢትዮጵያ ህዝብን የባህር በር አልባ አድርጓታል የሚሉት ተንታኞቹ ሻዕቢያም የባህር በር አልባ በማድረግና ህጋዊ ባህር በራችንን ማስከበር ብሎም ጭቁን ህዝቦችን ነጻ ማውጣት ተገቢ ነው